ሶስት ተቋሞች አሉ በቋሚነት አራት አሁን አራት ሆናል human rights watch አለ Auckland Institute ይባላል Survival International Waters አራቱም pristine nature ተቀጥል ብለው የሚያምኑ ናቸው ጸረዳም ናቸው እንደ አፕሮች የሚከተሉት በሺዎች የሚቆጠሩ ኢንዲያንስ አፈናቅሎ በሺዎች የሚቆጠሩ ዜጎችን አፈናቅሎ ወይ ሌላ ነገር አድርጎ ግን ሀገር ያሳደገ ነገር አታክ ማድረግ አይደለም ዋናው ስራቸው ትኩረት የሚያደርጉት pristine nature መቀጠል መቻል አለበት including pristine የዜጎች አኗኗር ዘይቤ ለምሳሌ በጣም አታክ የሚያደርጉት የኦሞንዝ መገደብ የሚያመጣው ጣጣ ሲሉ riverine agriculture የሚባላል ውሃ ሲሞላ የወንዙ ዳር እርጥበት ይኖረዋል መጉደል ሲጀምር እዛ አካባቢ ሰዎች ያለምንም ጥረት በቆሎ እየዘሩ ሰርቫይቭ ያደርጋሉ አሁን ይሄንን ላይፍ ስታይል ይሄን የመሰለው ውብ ላይፍ ስታይል አደጋ ላይ ጥላል የሚል መከራከሪያ ነው ያላቸው አያፍሩ በፍጹም they don't see the contradiction of it አንድ የጓደኛዬ ናት ያሉኝን እዛ ደቡብ ኦሞ ትልቅ ጎርፍ በርካታ ሰው ክሌም ያደረገ ጊዜ ያንጋቶም ለሰነች ጎንጂ ሲያረው ሲቴቱና አሉ አይ እንደው አሁን ለመጀመሪያ ጊዜ የኔ ናችሁ የሚል ንጉስ ሰው ይንቶ ነው እንጂ ኦሞ ቁጣ አሁን ጀመረው ይሄ ኦሞ ይሄኔ ለቁጥራቸው መመናመንም ምክንያቱ ኦሞ ሊሆን ይችላል አለ because በየጊዜው ክሌም ያደርጋል በርካታ ሺህ ሰው ማለት ነው አሁን እንደዚህ አይነቱን pristine ሆኖ እንዲቀጥል ኔቸርም ሰውም መለመላው ድሮ እንደነበረው እንዲቀጥል ማድረግ ግዴታ አለብን የሚሉ which means በጥሬ ቃሉ እንጥራው ቃል ማደግ የለበትም ይሄ ሀገር ይሄ ህዝብ የሚሉ ተቋሞች ናቸው እነዚህ human rights watch በራሱ ጊዜ ነው ተጠልፎ ወደቀው የባለፈው ሪፖርት ምን እንደምናደርግ አናውቅም ግን ፓሪስ ሊያቀርቡ ዝግጁ ነበሩ human rights watch ያለው የኬንያ ቱርካና አካባቢ የሚኖሮች ላይፍ ስታይል ፖቴንሻሊ ሊጎዳ ስለሚችል በድርቅ የሞት አፋፍ ላይ ያለ ኢትዮጵያዊ ማለቁ መቀጠል መቻል አለበት ነው የሚሉ እንደምታው ሲምፕል አዛ ሶ ኢቭን በጣም ሃርድኮር አይዲዮሎጂካሊ በጣም ኦፒኒየንትድ የሆኑ ሰዎች ሳይቀር ሊገዙት ከባድ ነበር Ethiopians hundreds of thousands if not millions were at the brink of ረሃብ እና የኦሞ መገደብ ፖቴንሻሊ ለዛው በጣም ሪሞት ነው ፖቴንሻል ቱርካና አካባቢ ያለው ዜጎችን ህይወት ሊያጠፋ ስለሚችል ደቡብ ኦሞ ምን ሌላ አካባቢ ያሉ ኢትዮጵያውያን ወደ እርግጠኛ ዴዝ እንዲሄዱ መገደድ አለባቸው የሚል ነው ኢምፕሊኬሽን ይሄን እነሱም እንኳን ሊሸጡት አልቻሉም በጣም አይዲዮሎጂካሊ ቻርጅድ የሆነ ኢንቫይሮንመንት ውስጥ እንኳን ሊሸጥ ይችላል ነበር ሶ አፕሮቻችን ለኢንቫይሮንመንታሊስቶች አጋልጦ ከሆነ ለአናመልጠውም ነው ሶ ምክንያቱም ሌላ elsewhere ነው ፈልግ ያለበት ለምን ነው እዚህ ላይ ፎከስ የሚያደርጉት በሆነ አቋም ላይ ቆረበ ተቋም የፈለከው መረጃ አሁን ተማራሪዎች በነገራችን ላይ ጥናት ማድረግ አይፈልጉም ጥናት ማያስፈልገውም ኦሬዲ ሪፖርቶች አሉ የተጻፉ ሪፖርቶች እነሱ ነው የሚያወጣው አሁን human rights watch አካሄዱ ትንሽ ግራም ያጋባ መሆን ስለጀመረ ስፖንሰሮች ሳይቀር ተርታሪስ መግባት ጀምረዋል ማይሆኑ ቴሪቶሪዎች ነካክቶ እኛም ጠላት አብዝቷል ሱራሱ እኛ ተጋፍተን አንቺ ነው ግን በቅርቡ ጠያቂዎች መብዛት ጀመሩ ስለዚህ መታደል ነው አልመታደል አላውቅም ግን እነኚህ ተቋማት የፈለገው ፖሊሲ ብንከተል የነሱን ኦርቶዶክሲ ካልተቀበልን በስተቀር አቋማቸውን ይቀይራሉ ግን አርጉመንታቸው አሁን ሶ ክሊር ብዙ የሚያጨቃጭቅ አይደለም at the expense of የኢትዮጵያውያን ማደግ መለወጥ የሆነ ነገር አቺቭ ማድረግ ይፈልጋሉ በፈለግነው ስሌት ብንከራከር የሚሆን ነገር ነው የሚል እምነት የለኝም ባለፈው ቀጠሮ ጠይቀው ነበር ኦክላንድ ኢንስቲትዩት ዝም ብላችሁ ለራሳችሁ ፐርፐዝ ይሁት ኦክላንድ ኢንስቲትዩትን ያቋቋሙት ፋንድ የሚያደርጉት same people ፋንድ human rights watch ነው
ለምንድነው የማራይት ሰዎችን ፈንድ የምታደርገው ሲባል ጆርጅ ሶሮስ ነው $100 ሚሊዮን የሚያወጣው ሲባል በፕሬሸር መንግስታት ሲወከረው ማየት ወዳለው ነው ያላምን ሰውየው መዋሸት አይችልም ፈራጅ እግዚአብሔር ምናምን ምትሉት ነገር እነኚህ ተቋሞች እኛ እንደ ዝም ብሎ በራሳችን መንገድ ይሄድን ያው ለውስጥ ምንም በሳጨው ነገር አለ በትንሽ ነገር ባነሱ ቁጥር በራሳችን መንገድ ይሄድን ለውጡን ያሳየን ምናልባት ተስፋ ካልቆረጡ በስተቀር በእምነት ደረጃ የፓሪሱ ዘመቻቸው የከሸፈው because ገዢ ሊኖረው የማይችል ነበር ካዶ አሜሪካኖቹ በዛ ሰዓት እኛ ላይ የሚያፈጡት በድርቁ ላይ ተመስርተን የሆነ ስራ ነው እንዴት ድርቅ ያጠቃው አካባቢ ውሃ ሊኖረው አይገባም ምክንያቱም ፖቴንሻሊ ሌላ ሰፈር የሆኑ ሰዎችን አደጋ ሊፈጠር ስለሚችል የሚል በቃኑ ሊወጣ አርጊመንት ይዞ ስለመጡ ነው